እንዴት ናችሁ የኔ ውድና የተከበራችሁ ቤተሰቦቼ? አለሁ እኔ እግዚአብሔር ይመስገን ክብረት ይስጥልን። እሺ ዛሬ የማቀርብላችሁ ክፍል 2 ነው። የበቀደሙን ታሪክ የሚቀጥል ማለት ነው። ተከታተሉኝ። ላይክ፣ ኮመንት፣ ሰብስክራይብ እንዳይረሳ። አመሰግናለሁ። እሺ ለመጨረሻ ጊዜ ከሱ ጋር ያለኝን ነገር ለመቋጨት ወይም ቁርጤን ለማወቅ በመስቀል በዓል ዋዜማ ወደ እሱ ጋር ሄድኩኝ። መሄዴንም ለሱ አልነገርኩትም ነበር። ድንገት ባሳቻ ጊዜ ነበር የሄድኩት። በሄድኩኝ ሰዓት አከራዮቹ ስለሚያውቁኝ ቁልፍ ሰጡኝ። እኔም እቤት ገብቼ ስጠብቀው ነበር። ነገር ግን እንደመጣውም አልደወልኩለትም። ስጠብቀው በጣም አምሽቶ ከምሽቱ 5 ሰዓት ሰክሮ መጣ። እሱም ከፍቶ ሲገባ እኔ ያለሁኝ። በጣም ደነገጠ። እንዴት መጣች ሳትነግሪኝ ሲለኝ ይሄን ጉድህን ለማየት ነው። በዚህን ሰዓት ነው የሚገባው? እንደዚህ እስከሆነ ነው የሚገባው ስለው እኔ ምን ጉድ አለብኝ ብሎ ያው እንደ ሰካራም ተዘባነነ። እኔም ምንም አላልኩም። አሁን የመጣሁበት ምክንያት ከኔ ጋር ያለህን ነገር እንድታሳውቀኝ ነው ብዬ ያልኩት። የኔና ያንተ ነገር ያበቃል ነውስ መስተካከል ትችላለህና አብረን መቀጠል እንችላለን ብዬ ጠየቅኩት። አይ እስተካከላለሁ፣ ልጃችንንም በጋራ አብረን እናሳድጋለን አለኝ። እንደዛ ሲለኝ ደስ አለኝ። ምክንያቱም እኔ የምፈልገው ያንን ነውና። እዛን ማግስቱ በዓል ነውና እሱም ለቤት የሚያስፈልጉ ነገሮች ለበዓል የሚሆኑ ነገሮች ገዛዝቶ በጠዋት መጣ። በቃ ደስ አለኝ። ምክንያቱም ቃል ገብቶልኛል እንደሚስተካከል፣ አብሮኝ እንደሚሆን፣ አብረን በጋራ ልጃችንን እንደምናሳድግ ቃል ስለገባልኝ በደስታ ነበር። ነገር ግን ገዛዝቶ እንደመጣ ቁርስ እንኳን ሳንበላ አንድ ስልክ ተደወለለት። መጣው ብሎ ወጣ። ቁርስ ሳትበላ ስለው አይ አልቆይም ስሪው ብሎ አለኝ። እሺ ብዬ እኔም እየሰራሁ ስጠብቀው የለም። ቀኑን ሙሉ ውሎ ማታ 5 ሰዓት አምሽቶ በተለመደው ሰዓት መጣ። ቀን ስልክም ስደውልለት አያነሳም። ወንድሙ መጥቶ ነበር። እሱም ሲደውልለት አልመጣም፣ አላነሳም። ሲመጣ ምን ሆነ ነው እንደዚህ? በቃ እንደዚህ አይነት ሰው ሆነሃል? እንደዚህ ለይቶልሃል ብዬ ስጠይቀው አይ ከጓደኞቼ ጋር ስጠጣና ስቅም ቆይቼ እዛው በረንዳ ላይ ጋደም ስል እንቅልፍ ወሰደኝ። ስልክም ያላነሳሁት ለዛ ነው አለኝ። በቃ እንደዚህ ቦርኮ መሆኑን ማመን አቃተኝ። በጣም ተሰማኝ። ምግቡ እንዳልተበላ አየና ነገር ከምትበይ ምግቡን ለምን አልበላሽም አለኝ። በሱም ብሶ ሊቆጣ አሰበ። አይ ብዬ እኔም ምንም ሳልል ምግብም ሳልበላ እንደሰው አደርኩኝ። በዓል ነው፣ ነፍሰ ጡር ነኝ፣ ግን ምንም ማድረግ አልቻልኩም። በጣም አዘንኩ፣ በጣም አለቀስኩ። ፈጣሪ ሆይ ይህን ሰውዬ ወይ አስተካክለው ወይም ደግሞ እኔን ድጋሚ ፊቴን ወደዚህ እንዳላዞር እርዳኝ፣ ቁረጥልኝ ብዬ አልቅሼ ጸለይኩ። ከዛን እያለቀስኩኝ ወደ ምሰራበት ቦታ ሄድኩ። ዳግመኛ ፊቴ ወደዛ ላልመልስ ለራሴ ቃል ገባሁ። ምክንያቱም እየተጎዳው ነበርና። ስለዚህ እኔም እዛ ብሄድኩበት ሰላምን ባይኖረኝ ብቸኝነት፣ እርግዝና ብቻ ይከብድ ነበር።
በጣም ብዙ ስቃይ አሳልፌያለሁ። በጣም ብዙ ውጣ ውረድ አሳልፌያለሁ። በዚህም መሃል ልጄ ቀኑ ሳይደርስ ተወለደ። ምጥ በያዘኝ ሰዓት መጀመሪያ ለሱ ነበር የደወልኩት። ምንም መልስ አልሰጠኝም። ልጄም ያለ ቀኑ ነበርና የተወለደው፣ ሞተብኝ። በጣም አዘንኩ። ወንድሞቼም ለበጎ ነው በቃ ተይ ብለው አሉኝ። የእሱንም ሁኔታ ስላዩ እሱ አልመጣም። እህቶቹ በጣም ስለምግባባቸው ሲሰሙ መጡ። እኔ ግን የእሱን መምጣት ነበር የምፈልገው። አልመጣም። በጣም ተስፋ ቆረጥኩኝ። ወንድሜም ከእንግዲህ ከሱ ጋር ያለሽን ነገር ማቆም አለብሽ አለኝ። አልችልም አልኩት። አልችልም ብዬ ስለው ከኛና ከሱ መምረጥ አለብሽ አለኝ። እኔ በጣም ቤተሰቤን የምወድ ሰው ነኝ። ቤተሰቦቼንም መምረጥ አልችልም። እሱንም መምረጥ አልችልም። ሁለቱንም ማጣት አልችልም። ቅሪ ብዬ አለቀስኩኝ። ሳለቅስ እንግዲህ መወሰን አለብሽ። ከእንደዚህ አይነት ሰው ጋር መኖር፣ ከሱሰኛ ሰው ጋር መኖር ፊልም እንደማየት ነው። አንዴ ታለቅሻለሽ፣ አንዴ ትስቂያለሽ። እድሜ ልክሽን ከምታለቅሺ አንዴ ማልቀስ ይሻላል፣ አንዴ መጎዳት ይሻላል ብሎ ጥሎኝ ሄደ። እኔም በጣም አዘንኩ። ምክንያቱም እሱን ማጣት አልፈልግም ነበር። ይህን ሁሉ በደልም አድርሶብኝ ከሱ ጋር ነበር መሆን ፈልገው። አልፎ አልፎ ይደውልልኛል ሲሰክር፣ ወይ አብረን የምንሄድበት ቦታ ሲያይ ሲያስታውስ ብቻ ይደውልልኝ ነበር። እኔም አነሳለታለሁ፣ አወራዋለሁ። በዛን ሰዓት አይዞሽ ቢለኝ ቢያጽናናኝ በጣም ደስ ይለኝ ነበር፣ ግን አላለኝም። ከኔ ጋር መሆን ከፈለክ አልኩት። አሁንም ተስፋ አልቆረጥኩም። ጸበል ይዤክ ልሂድ፣ ስትድን ቤተሰቤን ይቅርታ ትጠይቃለህ አልኩት። እኔ አልታመምኩም፣ ጸበልም አልሄድም አለኝ። በቃ ለምን ትደውልልኛለህ ታዲያ ስለው፣ አይ እንደዚህ አስታውሶኝ እንደዚህ አይቼ ይለኝ ነበር። እኔ ደግሞ ሲደውልልኝ በቃ አሁንም ልንታረቅ እንችላለን ብዬ አስብ ነበር። ፈልግሻለሁ ብሎ አንድ ቀን ደወለልኝ። ሄድኩኝ ግማሽ ድረስ፣ እሱም ግማሽ ድረስ መጣ። የሚገርማችሁ ነገር ገና ሳየው ደሜ ፈላ። አስተያየቴን አይቶ እሱን ፈራኝ። ምንም ሳናወራ ተለያየን። ከዛ ደውሎ ምን ነው እንደዚህ ያየሽኝ? አስፈራሽኝ እኮ አለኝ። ምን ጠብቀህ ነበር? ደስ ብሎኝ እንዳቅፍ ነበር የፈለግከው? በአንተ ምክንያት ልጄን አጣሁት እኮ በአንተ ምክንያት ነው። በቃ አትደውልልኝ፣ ባትደውልልኝ ይሻላል አልኩት። እኔም እንደዛ ምለው ከልቤ አይደለም፣ ግን ማለት ነበረብኝ አልኩት። በቃ ይበቃል የኔና አንተ ነገር አልኩት። እህቶቹም እንዳይደውሉልኝ ነገርኳቸው። እናንተን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ፣ ግን እሱን የሚያስታውሰኝ ነገር አልፈልግም አልኳቸው። እነሱም አዘኑ፣ በጣም አዘኑ። ሙሉ ለሙሉ እንዳይደውልልኝ ፈለግኩ፣ ግን እሱ ይደውልልኝ ነበር። እኔም ጥፍት እንኳን ሲል ቅር ይለኝ ነበር፣ ግን በጣም እየተጎዳው ነበር። የእሱን ድምፅ መስማት እፈልጋለሁ። ክፍለ ሀገር እንኳን ሲሄድ የእህቶቹን ሱቅ ባጠገቡ ነበር የማልፈው። እዛ ስደርስ ፊቴን ወደ ሌላ ዞራለሁ።
ምክንያቱም እሱን የሚያስታውሰኝ ነገር ሁሉ ሳስብ ያመኛል። ፍቅሬ ወደ ጥላቻ ተቀይሯል እንዴ እላለሁ። ግራ ገብቶኛል። እንዲሁ እያል ብቻ ለረጅም ጊዜ እየተደዋወልን ቆየን። ከዛ እሱ ማቆም ሲያቅተው እህቱ ጋር ደውዬ ከእንግዲህ ወዲያ እንዳይደውልልኝ አልኳት። በቃ ከልክሉልኝ፣ ብዙ ዋጋ አስከፍሎኛል፣ ከእንግዲህ ይበቃናል አልኩት። እሱም መደወል አቆመ። ግን እንዳይደውልልኝ ፈልጌ አልነበረም። ግን መርሳት አለብኝ። በዚህም መሃል አንድ ሴት ጋር ተዋወቀ። ተፈራርመን ነበር በመዘጋጃ። ያንን አልቀደልንም። ከሴቷ ጋር ግንኙነት ጀምሮ ነበር ለካ። ከአረብ ሀገር የመጣች ነበር። ያም ምናልባት እንግዲህ ብር አጓግቶት ሊሆን ይችላል። እኔ አላቅም። እኔ ጋር ያለው ፍቅር ብቻ ነው። ጥቅም የለም። እኔ በንጹህ ፍቅር ነበር ያፈቀርኩት። ግን እሱ እምነቴን፣ የ6 ዓመት እምነቴን፣ ተስፋዬን፣ ሁሉ ነገር የሚቀብረው። ለዛም ነው በእንደዚህ አይነት ስሜት